እቺ ሀገር የትናንት ሀገር አይደለችም። ቀይ ባህር ቤታችን ነበር። 34 ዓመት ዲናይድ ሆን እንጂ ቀይ ባህር ቤታችን ነው የነበረን። ኔቪ ዝም ብሎ አይደለም ከየመን የሚበልጥ ከሱዳንም በወቅቱ የሚበልጥ ጠንካራ የሆነ ኔቪ በደንብ ዌስተርን ትሬንድ የሆነ ዩሮፒያን ትሬንድ የሆነ ኦፊሰሮቻችን በዓለም ካሉ የተባሉት ምዕራብ ኔቨል ቤዞች ሄደው የሚሰለጥኑ ሃይሊ ኳሊፋይድ የነበሩ ራሱን የቻለ ኃይል ከብዙ ጦር መርከቦች ጋር የነበረ የትሬኒንግ ኮሌጅ ትሬኒንግ ስኩል የነበረው ተቋም የነበረው እንጂ ዝም ብሎ ሁለት መርከብና አንድ ጀልባ እያንቀሳቀሱ ኔቪ አለኝ ማለት ሁኔታ አልነበረ። ማንም ይመስክር ጊዜው መጥቷል፣ እየመጣ ነው። መንግስት ልብ ትርታና የህዝብ ልብ ትርታ እየገጠመ አንድ ላይ እየቆመ ነው። ብዙ ጊዜ ሀገራት የሚፈርሱትና ጠንክረው የሚወጡት ወይ መንግስት አመራሩ የለም ህዝቡ ሬዲ ሆኖ፣ ወይ አመራሩ ሬዲ ሆኖ ቶማስ ሳንካራ በለው ማበለው ህዝቡ ወደ ኋላ ነው። አሁን ግን እየተጣበ የመጣን ሬዞናንስ አግኝቶ ተቀባይነት ቁቡልነት እያገኘ ይሄንን ትክክለኛ መብታችን ነው ብሎ እያንዳንዱ ህፃኑ ወጣቱ እንኳን ሳይቀር ኢትዮጵያዊ የተነሳበት ጊዜ ነውና ይሄንን መጠቀም ያስፈልጋል።